ወይ ጉዴ! ትናንትና ግን እንደኔ በጉጉት ሲጠብቅ የነበረ 10 ጊዜ በቃ 10 ጊዜ በቃ አሁን ተለቀቀ፣ አሁን ተለቀቀ፣ አሁን መጡ እያለ ስልኩን ሲያይ ሲከፍት ሲዘጋ የዋለ ማን ነው? ሰዓቱን እየተጠባበቀ የእውነት ትናንትና በጣም ነው ያናደዱኝ። የእውነት በጣም እንዴ! እኛ የጠበቅነው ሌላ፣ እነሱ ይዘውት የመጡት ሌላ። እውነት ትናንትና በጣም ነው ያበሳጩኝ የመጨረሻ። በስማም አንዳንድ ጊዜ ግን በቃ የሆነ ነገር ጉጉት ብላችሁ ጠብቃችሁ ያ በጣም የጓጓችሁለት ነገር ሳይሆን ሲቀር ግን እንዴት ነው ሞራላችሁን ክሽፍ ነው የሚያደርገው። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለሁ እኔ እግዚአብሔር ይመስገን። እናንተም በያላችሁ በሰላም ፍቅሩ ይብዛላችሁ። እንግዲህ ትናንትና ቪዲዮ አልለቀኩም፣ ምክንያቱም አልተመቸኝም። ያው ታውቁታላችሁ የሰው ሀገር ኑሮ ብዙ የማይመች ነገር አለ። ስራ በጣም በዝቶብኝ ነበረ አልመጣሁም እና ግን በቃ አሁን ተለቀቀ። ምክንያቱም ሀይሚ ልደቷ ነበረ እና በቃ የልደት ፕሮግራሙን ያሳዩናል ብዬ በጣም የጓግቼ በቃ ከስራዬ እያቋረጥኩ አስሬ ስልኬን እየከፈትኩ እያየው ሰዓታቸው እስከሚደርስ ጨንቆኝ፣ ሰዓቱ ደርሶ ሲለቀቃ ያለው እኔ ጓጉቼ የጠበቅኩት ነገር ሌላ፣ እነሱ የለቀቁት ነገር ሌላ። የእውነት በጣም ነው የተናደድኩት። በጣም የሆነ ሞራሌ ሁሉ ክሽፍን ያለው የመጨረሻ። ግን ማን ነው ትናንትና እንደኔ እንደዚህ ተንሰፍስፎ ጠብቆ በቃ ጓግቶ አስሬ ስልኩን እያየ ሰዓቱን እየተጠባበቀ ውሎ መጨረሻ ላይ እንደው ሞራሉ እንደኔ ክሽፍሽፍ ያለበት ግን ማን ነው? እስቲ እናንተ እንደኔ ተበሳጭታችኋል? እስቲ ኮሜንት ላይ ያስቀምጡልኝ። የእውነት ስሜታችሁን ማወቅ እፈልጋለሁ። እና ትናንትና እንግዲህ ሶስቱም ተገናኝተው ነበረ። ሞልቃቂትን መጥታ ነበረ እየተሞላቀቀች። መጀመሪያ ግን ሀይሚና ብሩኬ ናቸው የተገናኙት። የእውነት ግን በአንድ በኩል አስቀውኛል። በተለይ ሀይሚ ከኋላ የእውነት ሳስበው ራሱ አሁን ራሱ እያሳቀኝ ነው። የሆነ ምላሷን አውጥታ እንትን እጇን እያነቃነቀች ምላሷን ያወጣችበት ፓርት የእውነት ፍርስ ነው ያልኩት። ቢቀሩም የጠበቅነው ነገር ሳይመጣም ቢቀር ያቺን ፓርት ግን የሆነ ፈታ አርጋኛለች። በቃ ዘና ነው ያደረገችኝ። በጣም ነው የሳቅኩኝ። ግን ምን ሆነው ነው? የእውነት ምን ሆነው ነው? እንደው ተጫወቱብን እኮ የእውነት በጣም ነው የተጫወቱብን። እንደዚህ ያደርጉና እንደዚህ ጓጉተን ጠብቀን እንግዲህ ሌላ ጊዜ እኮ ሀይሚ የሚሆን ብሩኬ የሚሆኑ ልደታቸውን ሲያከብሩ መጀመሪያ ፎቶ እንትን ካሉ ስቶሪ ፎቶ ከለቀቁ ከዛ ማታ ላይ እኮ የልደት ፕሮግራማቸው ነው በቃ የሚለቀቀው። በቃ እኛ የለመድነው እንደዛ ነው እንግዲህ እስከ ዛሬ ድረስ አብረናቸው ስንመጣ ማለት ነው። የትናንትናው ግን በቃ በጣም የሚያናድድ በጣም እንደዛ ጉጉት ብለን ጠብቀናቸው እነሱ እየተጨቃጨቁ እየተነዛነዙ ልክ እዛው በፊት የነበሩበት ቦታ ላይ ሰሞኑን ሲነዛነዙበት የነበረው ቦታ ላይ ነው መልሰን ያገኘናቸው። እንደው ትንሽ እንኳን ለእኛ አታስቡም እንዴ? ኧረ ትንሽ አስቡልን። እንደው ትንሽ ለስሜታችን እንኳን አስቡ። ኧረ ወይኔ ብስማ ምቃቃ እኮ ነው የተጫወቱብን። የእውነት የትናንትናውማ የተለየ ነው የተለየ። ሀይሚዬ ደግሞ ትናንትና በደንብ ብሩኬ በደንብ አድርጎ እያስቀናት ነበረ። በደንብ በቃ አልሳምኳትም አደለ? ባለፈው እኮ ሳመኝ ስትለኝ ሳልስማት ነው ሄደችው። ገና ልጅቷ ሳትመጣ በፊት ራሱ እሷን እያስቀናት ነበረና ሳማኝ ብላኝ ነበረና አልሳምኳትም። ልሳማት አደለ? ልሳማት ብሎ አሁን እስቲ ቆይ እሷን ለማናደድና እሷን ለማስቀናት ስለሆነ ነው እኮ ልሳማት ወይ ብሎ እሷን የሚያስፈቅዳት። እና ሀይሚ በቃ በጣም ነው የምትቀናው የመጨረሻ። በጣም ቀንታ ነበረ። እንግዲህ መጀመሪያውኑ ልጅቷም ሳትመጣ እያቃጠላት እያናደዳት ቀድማ የመጣችው እሷ ስለነበረ ማለት ነው። ከዛ ልጅቷ ደግሞ ስትመጣ በቃ ልጅቷም እናቴ ሙልቅቅ ያለች ነገር ናት። ቶሎ ብላ ዘላ ደረቱ ላይ ነው የተለጠፈችው። እኔ እኮ ግርም የሚለኝ ነገር የእውነት እሱ ጋር የሚመጡ ሴቶች እኮ በቃ ካልተለጣጠፉ አይሆንላቸውም። ልጥፍ ነው ያለች በዘላ ደረቱ ላይ ነው የወጣችው። ሀይሚ
ጨጓራውን ቅጥል ነው ያለው። የእውነት በጣም ነው የተናደደችው የመጨረሻ። እኔ እንደው እየሳቁኝ ነበር ያየኋቸው ተጀምሮ እስከሚያልቅ ድረስ እና እሷ በጣም ነው የተናደደችው። ፊቷ ሁሉ ልጥውጥ አለ። ከዛ ደግሞ መልሶ እንደገና እሱ ማቃጠሉን እሷን ማናደዱን አልቀረም። ብቻ ግን በመቅረታቸው ቢያናድዱኝም ቪዲዮ ግን እኔ አዝናንቶኛል። ምክንያቱም ምንም እንትን አላለኝ። ምክንያቱም ብሩኬ ልጅቷን ፈልጓት ሳይሆን በቃ በደንብ እኮ ግልጽ ነው፣ በደንብ የሚያስታውቅ ነገር ነው። ልጅቷን ፈልጓት ወይ የሆነ ለሌላ ነገር ፈልጓት ሳይሆን ሆነ ብሎ ሀይሚን ለማስቀናት ነው በቃ የያዘው። እሷ ቅጥል እንድትል ንድድ እንድትል ነው በቃ የተያያዘው ማለት ነው። እሷ ግን ሀይሚ በዚህ አጋጣሚ የሆነ መጨረሻ ላይ የተናገረችው ንግግር አለ። በጣም ከመቅናቷ በጣም ከመናደዷ የተነሳ የተናገረችው ንግግር አለ። እንደው ሀይሚዬ እንደዚህ አይነት ንግግር ባይወጣሽ ደስ ይለኛል። ምክንያቱም አውቃለሁ ማንኛችንም ብንሆን እንናደዳለን፣ እንቀናለን። ምክንያቱም እኛ የምንወደውና የምንፈልገው ሰው ከሌላ ሰው ጋር ማየት አንፈልግም። ይሄ የማንኛችንም የሴቶች ባህሪ ነው፣ የሴቶች ጸባይ ነው። ሲጀመር እኛ ሴቶች ከምንወደው ከምናፈቅረው ሰው ጋር ሌላ ሴት ማየት አንፈልግም። ይሄ ግልጽና ግልጽ ነገር ነው። እሷ ላይ ብቻ የተጀመረ ነገር አይደለም። ግን ምንድን ነው ያለቻት ለልጅቷ? እሱ ይዟት እንግዲህ ያለው ይዣት የመጣሁት ትናንትና እሷ ፊት በጥፊ ስለመታሽኝ እሷ ፊት ነው ይቅርታ መጠየቅ ያለብሽ። ምክንያቱም እሷ በጣም ተናዳ ነበረ። እንዴት ትመታሃለች? እንዴት ጥፊ ትሰጠሃለች? አታከብርህም ወይ ብላ እያለች ነበረ አለ የእኛ ተቆርቋሪ። አንቺ ራሱ ማን ነው ተቆርቋሪ ያደረገሽ? ከኋላ የመጣ አይና ወጣሉ። የሚገርም ነው። እሷ ገና ከኋላ ከመምጣቷ ገና ለብሩኬ ተቆርቋሪ ሆነች። አንቺም ብሎ ተቆርቋሪ። አንቺ እኮ ገና ትናንትና ነው የመጣሹ። እና ከዛ ሀይሚ በጣም ተናዳ ማለት ነው። ይቅርታ ጠይቂኝ፣ እሷ ፊት ነው ይቅርታ መጠየቅ ያለብሽ፣ ይቅርታ ጠይቂኝ ስላት እኔ ሞቼ ነው ቆሜ ይቅርታ አልጠይቅህም አላረገውም አለች። መጨረሻ ላይ ልጅቷ ደግሞ አይ አንቺ እሱን መምታት የለብሽም ክብሩን የነካሹ ለምንድን ነው የመታሹ ምናምን ስትላት ለነገሩ አለቻት። መጨረሻ ላይ ለነገሩ እኔ ተጠቅሜ የተወኩት እቃ ነው፣ ከእኔ የተረፈ ነው፣ እኔ የተጠቀምኩት እቃ ነው አለቻት ሀይሚ ማለት ነው። እና በዚህ አጋጣሚ ሀይሚዬ ይሄ አነጋገርሽ እኔ እንጃ ለእኔ አልተመቸኝም። ምክንያቱም እዚህ ጋር እናንተ እውነት እኔ ፕራንክ ያደረጋችሁንም ነው የሚመስለኝ። ምክንያቱም የምትሰሩት ስራ ሁሉ እንደዛ ነው የሚመስለው። ቆይሽ የእውነት እስቲ አስቡት እስኪ የእውነት ተለያይተው ከሆኑ የእውነት በቃ አንፈላለግም፣ አይንሽን ማየት አልፈልግም ሀይሚ ካለ ብሩኬም ደግሞ ሀይሚን አይኗን ማየት አልፈልግም ሁለቱም ከተባባሉ ማለት ነው ለምንድን ነው የሚገናኙት? እሺ እኛን ፕራንክ እያደረጉን ካልሆነ እነሱ እንግዲህ እኔ ተነጋግረው ነው የሚመስለኝ። ምክንያቱም ሰሞኑን ይሄ በተለይ የዛሬ የምናየው ነገር እኮ በቃ ሆነ ብለው እኛን ፕራንክ ለማድረግ ነው የሚመስለው እንጂ በቃ አልፈልግም ከተባባሉ ለምንድን ነው የሚገናኙት? እሺ ቆይ ለምን? እና ሀይሚዬ ዞራችሁ መገናኘታችሁ አይቀርም። በዛ ላይ ደግሞ ወጥታችሁ ሚዲያ ላይ ነው ይህን ነገር እንግዲህ የምትናገሩት ማለት ነው። እና ብሩኬን እንደ እቃ እኔ እቃ ነኝ ወይ እያለች ነበረ። እንደውም እሱ እኔ እቃ ነኝ ወይ እንደው ተናደደ። ይህን ቃል ስትናገሪ መጀመሪያ እንደውም አንቺ ስትበሽቂ እሱም አንቺን እያየ እየሳቀ ምናምን ነገር ነበረ። በቃ በደንብ እያበሸቀሽ ነበረ። እና ይችን ቃል እንደውም ስትናገሪ እሱ በጣም ነው የተናደደው። እና ሀይሚዬ እንደዚህ መናገርሽ ጥሩ አይደለም። ይቺ አነጋገርሽን አልወደድኳትም። ምክንያቱም እቃ ማለትሽ ጥሩ አይደለም። ነገ ዞራችሁ ለምትገናኙ ነገር የሆነ የሚያስጠላ ቃላት መነጋገራችሁ አስፈላጊ ነው ብዬ አላስብም። ግን በጣም እርግጠኛ ነኝ እናንተ እኛን ፕራንክ ያደረጋችሁን ነው። ምክንያቱም ብሩኬ ከልጅቷ ያለው ነገር በደንብ ነው የሚያስታውቀው። የሆነ ፈልጓት እንዳልሆነ ብቻ ሆነ ብሎ አቅዶበት ሀይሚን ብቻ ለማስቀናትና ለማናደድ እንደሆነ በደንብ ነው የሚያስታውቀው ማለት ነው። ከሁኔታቸው በደንብ ያስታውቃል። እና ብቻ እኔ በትናንትናው ቪዲዮ በጣም ነው የተናደድኩት የመጨረሻ። ምክንያቱም እኔ የጠበቁት ነገር እና እነሱ የለቀቁት ነገር ምንም አልተገናኘም። ብቻ ግን ይሁን
እኔ እየተዝናናው እየሳቁኝ ነው ምናምን ያየኋቸው። እስቲ እናንተ ምን እንደተሰማችሁ ሀሳብ አስተያየታችሁን አስቀምጡልኝ። ውድ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር አድርጎ አበረታቱኝ ውዶቼ፣ የኔ ፍቅሮች፣ የኔ ማሮች። ፍቅራችሁን እፈልጋለሁ። ፍቅራችሁን አሳዩኝ። ፍቅራችሁ ደግሞ ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ ነው እና እንድታበረታቱኝ በትህትና ጠይቃችኋለሁ። ውድ ቤተሰቦቼ በያላችሁበት